ሰላም እንዴት ናችሁ? የቴክኖሎጂ ኢንፎ የዩቲዩብ ቻናል ተከታታዮች ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ወሳኝ የሆኑ ለፎቶ ኤዲቲንግ የሚያገለግሉ አፕሊኬሽኖችን አሳያችኋለሁ ማለት ነው። በመጀመሪያ ደረጃ የምናየው ሪሌንስ የሚባለውን እናየዋለን። ይሄ ሪሌንስ የሚባለው ፎቶአችንን ብለር ለማድረግ በጣም የሚመች በጣም ቀላል የሆነ በጣም ጥርት የሚያደርግ አሪፍ አፕሊኬሽን ነው። ይህንንም በሂደት እናያለን ማለት ነው። ያው እዚህ ጋር እንደምታዩት ሪሌንስ አለ ስልኬ ላይ እንከፍተዋለን። ይሄን ከከፈትን በኋላ ያው ስንከፍት ኢሜል አድሬስ ምናምን ይጠይቀናል። ያንን ያው እንሞላለን። እሱን ሳይን አፕ እናደርጋለን ማለት ነው። ከዛም በኋላ እዚህ ጋር ዲኤስኤልአር ብለር የሚለውን አንድ ጊዜ እንነካዋለን። ይሄን ከነካን በኋላ ፎቶ እንመርጣለን ማለት ነው። ፎቶ ለምሳሌ እኔ ይሄኛውን ፎቶ መርጫለሁ። መጥቷል። ዳይሬክት ቀጥታ እዚህ ጋር ይሄንን መጨመርና መቀነስ ነው። ያው ላይክ ለምሳሌ አሁን ይሄ ኖርማል ነው። ባክግራውንዱን ስታዩት ኖርማል ነው። አሁን ግን ያው ጨመር ስናደርግበት ብለሩ በሚበቃን በምንፈልገው ልክ ያው አትራክት እስከሚያደርገን ድረስ እንሰራዋለን ማለት ነው። ከዚህ በኋላ እቺን አንድ ጊዜ እንነካለን ማለት ነው። ሴቭ ለማድረግ ያስገባናል። እዚህ ጋር ሴቭ አስ ኒው ኢሜጅ የሚል አለ። እሱን አንድ ጊዜ እንነካዋለን። እንግዲህ እንደምታዩት ፎቶአችን ይሄን ይመስላል ማለት ነው። ባክግራውንዱ ጽድት ባለ ሁኔታ ብለር ሆኗል ማለት ነው። እሺ ተመልካቾቼ አሁን የማሳያችሁ ደግሞ ሁለተኛውን አፕሊኬሽን ነው። ይህ አፕሊኬሽን እዚህ ጋር የምትመለከቱት ፎቶ ሩም ይላል። ይህን ፎቶ ሩም ቼክ እናደርገዋለን ማለት ነው። እሺ ፎቶ ሩሙን ከፍተናል። ልክ ሲመጣ እናንተ ጋር ሲመጣ እንደዚህ ነው የሚሆነው። ያው ኢሜል አድሬስ እንደመጀመሪያው ሳይን አፕ እናደርጋለን በኢሜል አድሬሳችን ማለት ነው። ሁለተኛ ላይ ደግሞ ልክ ሳይን አፕ አድርገን ስንገባ ልክ እንደዚህ ይሄን የሚመስል ኢንተርፌስ ይመጣልናል። ስለዚህ ስታርት ፍሮም ፎቶ እንለዋለን ማለት ነው። ይሄኛውን እንነካዋለን። ልክ እንዲህ ስንነካው የሚመጣው ይሄ ነው። እዚህ ጋር አንድ ፎቶ እንመርጣለን ማለት ነው። ለምሳሌ እኔ ይሄን ልምረጥ። ያው እንደምታዩት ፎቶ እንደመረጣችሁ ራሱ ወደዚህ ሲስተም ይገባል። እንዲህ በምታዩት መልኩ በጣም ውብ አድርጎ ነው የሚሰራው። ይህንን ጨርሰናል። አሁን ደግሞ እዚህ ጋር እንገባና ቼክ እናደርገዋለን ማለት ነው። ስቱዲዮ ሹት የሚለው ላይ ማለት ነው። እሺ እዚህ ጋር እንደምትመለከቱት መጀመሪያ ላይ ያለው ፎቶ አሁን የሰራ ነው ማለት ነው። እንነካውና እንከፍተዋለን። ያው ከከፈትነው በኋላ የቀረም ፕሮሰስ ኦልሬዲ ሴቭ ማድረግ ስለሆነ እዚህ ጋር ኤክስፐርት የሚለውን አንድ ጊዜ እንነካለን። ኦልሬዲ ሴቭ አድርገን ጨርሰናል ማለት ነው። ተመልካቾቼ ያው እንደምታዩት ምርጥ አድርጎ ነው ከኋላ ያለ ባክግራውንዶችን ጽድት አድርጎ ነው የሚያነሳው እና በጣም ቀላል በጣም ፋስት ነው። ይሄን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። እናንተም ሰብስክራይብ ላይክ በማድረግ አበረታቱኝ። ሰብስክራይብ ግን እንዳይረሳ።